መርሴዲስ ቤማክ ጂኤልኤስ 600 የሚባለውን መኪና እንግዲህ አገራችን ላይ በጣም ፌመስ ሆኗል በአንድ ሰርግ አማካኝነት ማለት ነው። እንዲሁም ብዙ ቲክቶከሮች ቪዲዮ ሰርቶበታል። አዲስ አበባ ላይ መነጋገሪያ ሆኗል ማለት ነው። ነገመችስን እንግዲህ ያስናቀ ጎጃሜው ተብሎ የመጣ መኪና ነው ማለት ነው። ብዙ ሰዎች እንግዲህ ጎጃሜው ብለው ሰይመውታል። ገመችስን አስንቆታል ማለት ነው። ስለዚህ መኪና ማወቅ ያለባችሁን አንድ ወሳኝ ነጥቦች የምነግራችሁን እንዲሁም ደግሞ ኢትዮጵያ ውስጥ ምን ያህል ያወጣል ከዛስ ያለው ዋጋ ምን ይመስላል የሚሆንና ምንስ ገራሚ ፊውቸሮች አሉት የሚለውን አንድ ባንድ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ከመጀመሪያው ስንጀምር እንግዲህ ከዲዛይን ነው። ማንኛውም አይነት ነገሮችን ስታዩ ከዲዛይን የምትመለከቱት ፈርስት ኦፍ ኦል ዲዛይኑ እናስቀድማለን። ዲዛይኑ ስትመለከቱት ምንም አዲስ ነገር የለውም። ነገር ግን እርግጠኛውን የምነግራችሁ ከውጭ ስትመለከቱት ምንም ሌክዠሪ የሚመስል ነገር ግን ወይም ደግሞ ውድ የሚመስል የሚያምር ነገር አይታይበትም። አብዛኛው ፊውቸሮች እና እንዲሁም ደግሞ አዳዲስ ነገሮች ያሉት ከመኪና ውስጥ ነው። ወይም ደግሞ የኢንቴሪየር ዲዛይኑን ይህን መኪና እንድትገዙ 50% በሚባል ደረጃ በቃ የሚገፋፋችሁ ኢንቴሪየሩ ነው። ሌሎች መኪኖች ከሆነ ግን እና ላምበርጊኒ፣ ፌራሪ ከሆነ ዲዛይኖችን ልታዩት ትችላላችሁ። ነገር ግን እዚህ መኪና ላይ የውስጥ ኢንቴሪየር ዲዛይኑ ብቻ መኪናውን እንድትመርጡት ያደርጋችኋል ማለት ነው። በጣም የሚያምር ኢንቴሪየር ነው ውስጡ ላይ እንዲኖረው ተደርጎ እየተሰራው ማለት ነው። መርሴዲስ እንደምታውቁት በጣም ሌክዠሪ መኪኖችን በማምረት ይታወቃል። በዛ ላይ ደግሞ ሜይባክ የሚባለው ደግሞ የመርሴዲስ ሌክዠሪ መኪናዎችን የሚያመርተው ብራንድ ነው። የሱ ጂኤልኤስ 600 ይባላል ይህ መኪና። አሁን ላይ ይህንን መኪና እንግዲህ ከኋላ ስትመር በተለይ ስራያ ተብሎ የሚሰራው ከኋላ ለሚቀመጠው ቪአይፒ ተሳፋሪ ተብሎ ነው መኪና የሚሰራው። ከመቀመጫው ስንጀምር ወንበሩ የአውሮፕላን ፈረስት ክላስ ነው። የአውሮፕላን ፈርስት ክላስ ማለት ነው የምላችሁን እየሰማችሁ። የአውሮፕላን ፈርስት ክላስ እንግዲህ የእናንተ መኪና የቀን በቀን ውሏችሁ መንቀሳቀሻ ሲሆን ኢማጂን በጣም ብዙ ነገር ነው ያለው። በእግራችሁን ሬስት የሚያደርግ መኪናውን በቀላሉ ማለት ነው። ወንበሩ ላይ ማሳጅ ማድረግ ይችላል። በምትፈልጉት ሰዓት እንዲሞቅ ማድረግ ትችላላችሁ። በምትፈልጉት ሰዓት ደግሞ እንዲቀዘቅዝ ማድረግ ትችላላችሁ። እንዲሁም ደግሞ እግራችሁን ብድግ ያደረገ ረስት ማድረግ ወይም ደግሞ እግራችሁን ማሳረፍ ትችላላችሁ። በዛው ላይ ደግሞ የራሱ የሆነ በቀላል ሊያችን ትራስ ነገር አለችው። በጣም ደስ የሚል ነው። እንግዲህ ሰቡት የራሳችሁ ማሳጅ አላችሁ ማለት ነው። ይህንን ከኋላ ሁለት ሰው ነው የሚያስቀምጠው። በጎን ላይ በመሃል ላይ ደግሞ የራሱ ፍሪጅ አለው። ደግሞ የተለያዩ መጠጦችን የምትጠጡበት ወይም ደግሞ መጠጥ ማስቀመጫ፣ ብርጭቆ ማስቀመጫ፣ ሻምፔን የመሳሰሉ ማስቀመጫዎችን ደግሞ የራሱ ማስቀመጫ ማግኘት ትችላላችሁ። በውስጡ ደግሞ የተለያዩ ስራዎችን መስራት የምትፈልጉ ከሆነ ላፕቶፓችሁን በቀላሉ ማስቀመጥ የምትችሉበት ጠረጴዛ ነገር በጎን ይወጣላችሁ። ልክ እንደ አውሮፕላን ማለት ነው። በጣም ፉሊ ፋንክሽናል ተደርጎ የተሰራ መኪና ነው ማለት ነው። እንዲሁም ደግሞ የራሱ ሳውንድ ሲስተም የተደረገለት ነው። በጣም ጥሩ የሚባል 27 ሳውንድ ስፒከር በውስጡ ይገኛል። ይህ ማለት ከውጭ ምንም አይነት ድምጽ እንዳይገባ ተደርጎ ነው የተሰራው። ሌላኛው ደግሞ እዚህ መኪና ላይ ማወቅ ያለባችሁ የራሱ ታብሌት አለው። ከኋላ ወንበሩ ላይ የራሱ ታብሌት አለው። እንዲሁም ደግሞ ከጎናችሁ ላይ ለሁለት ስትቀመጡ ከጎን ላይ እንግዲህ በእጃችሁ እንደ ስልክ ማንጠልጠል የምችሉት ታብሌት አለ። በዛ ታብሌት እንግዲህ የመኪናውን የአየር ጸባይ፣ የመኪናውን ላይት፣ የወንበሩን ሁኔታ አቀማመጥ እያንዳንዱን ፋንክሽን እናንተ ሴታፕ ማድረግ ትችላላችሁ። በምትፈልጉት ከለር፣ በምትፈልጉት ሁኔታ እናንተ አጀስት እያደረጋችሁ ይህንን መኪና መንዳት ወይም ደግሞ በዚህ መኪና መንቀሳቀስ ትችላላችሁ። ቪአይፒ ፐርሰን ከሆናችሁ ብቻ ማለት ነው። ብሩ ሙድ ስለሆነ ሌሎችን ነገሮች ደግሞ እንዲሁም ደግሞ ፍጥነቱ ምን ይመስላል፣ ሞተሮች ምን ይመስላሉ የሚለውንና አንዳንድ ነገሮችን ደግሞ ልንገራችሁና ወደ ቀጣዩ እንሂድ። ካልነገራችሁ ያለፍኩም ማለት ነው። 43.5 ዲግሪ እንግዲህ ወንበሩ ወደ ኋላ መንጋለል ይችላል። በዛ ላይ መተኛ ትችላላችሁ ማለት ነው። እንዲሁም ደግሞ ኤር ኮንዲሽነር አለው። የአየሩ ጸባይ ሞቅ ሲል መኪናውን ማቀዝቀዝ ትችላላችሁ። ወይም ደግሞ ከውጭ ቀዝቃዛ ሲሆንባችሁ መኪናውን ማሞቅ ትችላላችሁ። ይሄን ሁላ እንግዲህ አጀስት ማድረግ የምትችሉበት የራሳችሁ ታብሌት አለ ብያለሁኝ። ወደ ሞተር ክፍሉ ስናልፍ እንግዲህ 4 ሊትር V8 የሚባል ሞተር በውስጡ ታገኛላችሁ። እንዲሁም ደግሞ 550 የፈረስ ጉልበት ነው ያለው። ኢማጂን 550 ዝም በጨለም አድርጋችሁ ፊታችሁን አስቡት። 550 የፈረስ ጉልበት ምን አይነት ጉልበት እንዳለው ማወቅ ትችላላችሁ ማለት ነው። ፍጥነቱ ደግሞ ምን ያህል ነው ካላችሁ ከ0 100 ኪሎ ሜትር ፐር ሃወር ለመድ 4.6 ሰከንድ ብቻ ነው የሚፈጅበት ከግዝፈቱ አንጻር ማለት ነው። እንደ ሌሎች እንደ ስፖርት መኪኖች ለምሳሌ እንደ ላምበርጊኒ፣ ፌራሪ ጠፍጣፋዎች መኪኖች አትዩት። መኪናውን አይታችሁታል። ከኋላ ሁለት ሰው ነው የሚጭነው። ከፊት አንድ ሰው ካቢናና ሹፌር አለ። 4 ሰው ማያዝ ትችሉበታላችሁ። እንደ ሌሎች መኪና አይደለም። ግዝፈቱም ከፍ ያለ ነው። ፍጥነቱ ከግዝፈቱ አንጻር ፐርፌክት በጣም ጽድት ያለ ፍጥነት ነው ያለው። እንዲሁም ደግሞ ሌላኛውና ይህ መኪና እንዲታወቅ ያደረገው
ዳንሱ ነው። አይታችሁታል ብዙ ቦታ ላይ ይህ መኪና ካያችሁት እየዳነሰ ነው፣ ቁሞ አታዩትም። የሚዳንሰው ለምንድነው የሚለውን ስንመለከት እንግዲህ ነው የራሱ ኢአክቲቭ ቦዲ ኮንትሮል የሚባል ሲስተም አለው። ኤር ሰስፔንሽንስ ይባላል። አናውንሱን እንግዲህ ፕሮናውንሴሽኑን ትክክል ከሆንኩኝ ኤር ሰስፔንሽንስ ማለት መኪናው ላይ የተገጠሙለት ካሜራዎችን በመመልከት ከወደፊት ያለውን የመንገድ ሁኔታ ራሱ ያመለከታል ማለት ነው። ብዙ ጊዜ ይህን ነገር የሚፈጠረው የሆነ ጭቃ ቦታ የሆነ እንትን ፒስታ ላይ ምናምን በምትሄዱበት ሰዓት መኪና ጎማው ጭቃ በሚይዘው ሰዓት በቀላሉ እየነጠረ ለመውጣት እንዲያስችለው ተብሎ የተሰራ ነው ማለት ነው። በዚህ ጊዜ እንግዲህ መኪናው ሳይወድ በግድ ይዳንሳል ማለት ነው። ይህም መኪና በጣም እንዲታወቅ ያደረገው ዳንሱ ነው። አብዛኞቹ ሰዎች እንግዲህ ዳንሱ ተመችቷቸዋል። መኪናው እንግዲህ ዳንሱ የተሰራው ስራ ብሎ በጭቃ ውስጥ በሚገባ ሰዓት እየነጠረ በቀላሉ ከጭቃ መውጣት እንዲችል ተብሎ ነው ማለት ነው። እንግዲህ ስክሪኑ ላይ ስትመለከቱት የነበረው ቪዲዮ እንደ ቢሮ ማስገባላችሁ የ2023 ሞዴል ነው። የ2023 ሞዴል ነው። የ2023 ማለት የዛሬ 3 ዓመት ማለት ነው። አሁን የሚመጣው አንዳንድ ዲዛይኖች እየተቀየሩ ነው የሚመጡት። 180,000 የአሜሪካን ዶላር አሁን ላይ ይፈጃል ይህ መኪና ማለት ነው። ስታንዳርድ ፕራይስ ወይም ደግሞ መነሻ ገበያው ማለት ነው። ጠቅለል አድርጋችሁ ይህንን መኪና ፉሊ ላውድድ ወይም ደግሞ እያንዳንዱ ስፔሲፊኮች በምትጨምሩበት ሰዓት ወደ 250,000 የአሜሪካ ዶላር ይፈጃል ማለት ነው። ማለትም ይሄ መኪና እንግዲህ ወደ ኢትዮጵያ ስታስመጡት የትራንስፖርቴሽን እና የቀረጥ ዋጋ ያስከፍላቸዋል ማለት ነው። እነዚህን ነገሮች ታጠቃልሉ ይህ መኪና ወደ ኢትዮጵያ ስናመጣው እንግዲህ በዶላሩም ስንመታው ከ60 ሚሊዮን እስከ 80 ሚሊዮን ይፈጃል። 80 ሚሊዮን ካላችሁ ወይም ደግሞ 60 እና 70 ሚሊዮን ካላችሁ ይህ መኪና ቀንጡ ዘና ብላችሁ ትገዙታላችሁ ማለት ነው። ይህ ወደ ኢትዮጵያ ስናመጣው ከ60 እስከ 80 ሚሊዮን ብር ይፈጃል ማለት ነው። ስለዚህ መኪና ያለው አዳዲስ ነገሮች እነዚህን ይመስሉ ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ያስፈልገዋል እንደዚህ አይነት ምኞት ላለው ጓደኛችሁ ደግሞ ቪዲዮን ላኩለትና ስለዚህ መኪና አንዳንድ ነገሮች እንዲያውቅ እርዱት ማለት ነው። ቻናሉ ከተመቻችሁ ደግሞ ሰብስክራይብ ያደርጋችሁ የቻናሉ ቤተሰቦች መሆን ትችላላችሁ። በዚህ ቻናል ደግሞ ጠቃሚ የቴክኖሎጂ መረጃዎችን የምናወራናል። ስለትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እስካሁን አብራችሁ የቆየሁት እኔ ደወረኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።